በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በምድረ በዳ እንደ መላእክት የሚኖሩና በዝቋላ ተራራ ባለው ባህር ውስጥ 100 ዓመት ተዘግዝቀው ለኢትዮጵያ ሰዎች ምሕረትን እየለመኑ የአቡነ ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበት ዕለት በሀገራችን ኢትዮጵያ በድምቀት ይከበራል። አባታችን አቡነ ገብረ መንፈስ ቅዱስ አገራቸው ንሂሳ ግብጽ ነው። አባታቸው ስምዖን እናታቸውም አቅልስያ ይባላሉ። ልጅ አጥተው 30 ዘመን ሲያዝኑ ኑረዋል። አንድ ቀን አክሲልያ ቤተ እግዚአብሔር ገብታ ከስለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከጼዴቅ እንደ መጥምቁ ዮሐንስ እንደ ነቢያት ኤልያስ የሆነ ልጅ እንቺ ተቀበይ አላት። አቅሊስያም መጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደም ግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውኑ ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ከዚህም በኋላ ጻድቁ አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። አባታችን ዓይን በገለጹ ጊዜ ከሚታዩ ነገር ላይ እንዲያርፍ እርሳቸውም በተወለዱ ጊዜ ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘያውጻእከኒ እምጽልመት ውስተ ብርሃን ብለው አመስግነዋል። ቅዱስ አባታችን ለአምላካቸው ስግዶ ለአብ ወልድ መንፈስ ቅዱስ ካመሰገኑ በኋላ እናታቸው አላቀፈቻቸውም፣ ጡትም አልጠቡም። 3 ዓመት ሲሞላቸው እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑ ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ወሰደውና ከበራቸው አስቀምጠው። አበምኔቱም ሕፃኑ ከበር አንስተህ ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡ መንፈሳዊ ነው፣ ይኸውም ከእግዚአብሔር የሚወጣ ቃል ነው፣ ሰው በእንጀራ ብቻ እንደሚኖር እወቅ ብለው በማለት አዘዘው። ብርሃናዊ መልአክ የራመው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹ አቅፎ ስሞ እስከ 7ቱ ሰማያት አውጥቶ በስሉስ ቅዱስ ፊት አቅርቦ አስባረከው። እግዚአብሔርም መልአኩን ወደ እናቱ ወደ ማርያም ውሰደው ተባርከውም አለውና ወስዶት እመቤታችንም ባረከችው። ዳግመኛም ከአዳም ጀምሮ ሄሮድስን በግፍ እስካስፈጃቸው ሕፃናት ያሉት ሁሉም ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳትም ሁሉም እንዲባርኩት አደረገው። መልሶ ከእግዚአብሔር ፊት አቆመው። መድኃኒ ጌታም ሕፃን ገብረ መንፈስ ቅዱስን በመንግሥቴ ከኔ ጋር ትነሳለህና ደስ ይበልህ፣ በርታ፣ የሚደርስብህን ሁሉ ታገስ፣ ብዙ ነፍሳትም በአንተ ምክንያት ይድናሉ፣ ሰላም ከአንተ ጋር ይሆናል አለው። ከዚህም በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳም አወረደውና ሕፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያንን ትምህርት ሁሉ እያስተማረ አሳደገው። ሕፃኑም ትምህርት በጨረሰ ጊዜ ዲቁና ተቀብሎ እንደ ቅዱስ እስጢፋኖስ ጸጋንና ሞገስን የተሞላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ሥራው ሁሉ በእውቀት የተሞላና የተቃኘ ሆነ። አባ ዘመደ ብርሃንም በሕፃኑ ላይ ያደረበት ጸጋ እያየ እጅግ ደስ ይለው ስለነበር እንደ ቅዱስ እንጦስ አስኬማ ሰጠው። ከዚህም በኋላ ገብረ መንፈስ ቅዱስ ቅስናን ተቀበሉና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ። እንደ ሐዋርያትም የታምራትንና የፈውስ ሀብት ተሰጣቸውና
ምድራውያን የሚፈውሱ፣ ሙታንን የሚያስነሱ፣ አጋንንትን የሚያወጡ ሆኑ። መልአኩ ቅዱስ ገብርኤል ዳግመኛም ተገለጸላቸውና ወደ ሰማይ አሳረጋቸውና ከእግዚአብሔር ፊት አቆማቸው። ያን ጊዜም ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎትህ ከሲኦል የምታወጣቸው ብዙ ነፍሳት አሉ፣ ድውያንንም ትፈውሳለህ። ከእንግዲህ ወዲህ ከሰው ተለይተህ ወደ ጫካ ገብተህ ለአንበሶችና ከነብሮች ጋር ኑር አላቸው። አባታችንም ጌታችንን የሰጠንን እነዚህ አንበሶች ነብሮችንም ይመግባሉ አሉት። ጌታችንም የረገጥከው መሬት ይልሳሉ፣ በዚያም ይጠግባሉ። ወደ እኔም እስከምትመጣ ድረስ ይህንን ምግብ ይሆናችኋል አላቸው። ቅዱሳን መላእክትንም ይህንን በሰሙ ጊዜ ደስ አላቸው። ጌታችንም መልአኩን ወደ ቀደመ ቤታቸው ይመልሳቸው ዘንድ አዘዘው። ከዚህም በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጸጉር በቀለላቸው። የጸጉራቸውም ርዝመቱ 1 ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታት በአንድ ቀን የፈውሳቸውን ሕሙማን ብዛታቸው እልፍ ሆነ። የአገሩ ሰዎችም ስራቸውን ስላወቁባቸው አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያገኘኝ አገር እሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችን እንደተሰወሩ ባወቁ ጊዜ በሐዘን አለቀሱ። ከዚህም በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሁነው በተጋድሎ ኖሩ። በጽኑ ተጋድሏቸው ከጫካው ቅዝቃዜ የተነሳ ሰውነታቸውን አልቆ ከአጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም፣ ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘወትር ይጎበኛቸው ነበር። ስለ ምግባቸውም ሰማያዊ ህብስት አምጥተው ይሰጧቸው ነበር። ነገር ግን አባታችን ያንን ህብስት አይመገቡትም። ይልቁንም ጽዋውን ባሸተቱ ጊዜ እንዲሁ ይጠግባሉ፣ ይረካሉ። አባታችን በተወለዱበት ቤት አልኖሩም። እናት አባታቸውም የሥጋ ዘመዶቻቸውንም አላወቋቸውም። በበረሃ ብቻቸውን የኖሩ እንጂ። ነገር ግን ሰማያውያን ሁሉ ወዳጆቻቸው ሆኑ። እመቤታችንም ወዳጄ ትለዋለች። ነቢያት፣ ሐዋርያት ወገኖችን ይሏቸዋል። መላእክትም ወዳጆቼ እያሉ በክንፎቻቸው ያቅፏቸዋል። አባታችን መዓዛቸው ጫካቸውን ይመላው ነበር። በመንፈስ ቅዱስም ኃይል ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸውም ጸጋ የበረሃ እንስሳትም አናብስትና ነብር ሁሉ ያገለግሏቸዋል። አባታችን ሁልጊዜ እንዲህ ይሉ ነበር። የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳን በመብል ምክንያት ይጠመዳሉ፣ ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። የሰው ልጅ ምግብን በመውደድ በኃጢአት ይወድቃልና እኔ ስለ ሰውነቴ ምግብ መጠጣትን አልፈልግም፣ ልብስንም አልሻም። ራቁቴን ከእናቴ ማኅፀን እንደወጣው እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ። ከዚህ ከኃላፊው ዓለም በሞት የተለየው ጊዜ መብል መጠጥና ልብስን ማን ያስከትልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ እኖራለሁ። ነጣቂ ተኩላዎችና አራዊቶች ባሉበት እነርሱም እንዲበሉኝ ሥጋዬን እጥላለሁ። ዳዊት በመዝሙር ጻድቃን ሥጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎችን ተናዳፊ እባቦችና ዘንዶች ወዳሉበት እገባለሁ፣ ምግቤም እሆናቸው ዘንድ እወዳለሁ በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊቱ ሁሉ እየሰገደላቸው ይገዙላቸው፣ ከእግራቸውም በታች ይተኙ ነበር። እንደሚታዘዝ ደቀ መዛሙርትም ይታዘዙላቸው ነበር። ለጸሎትም በሚቆሙበት ጊዜ አብረዋቸው ይቆማሉ፣ በፊታቸውም ይጫወታሉ። በአንደኛው ዕለታት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 4ቱ እንስሳት እግዚአብሔርን ዙፋኑን ተሸክመው
በ24ቱ ካህናተ ሰማይ ማዕጠንት ይዘው ቅዱሳን መላእክትን አለቆቻቸው በየነገዳቸው በዙሪያቸው ቆመው ጌታችንን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጸላቸው። አባታችንም ይህንን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካጸናቸውና ካበረታቸው በኋላ ዮሐንስ ቀለሚሲስን እኔን እንዳየኝ አንተም እኔን ማየት የምትችልበትን ኃይል እሰጥሃለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝንስ ነገር ምንድን ነው? ልልህ ብልህ በለመንከኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችንም ዞርክ። ከአንበሶችና ነብሮችም ከአራዊትም ጋር መኖርን አልፈራህም። ጨክነህስ እስከ ሞት ድረስ ታገስክ። የመረጥከውስ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ? አላቸው። አባታችንም ይህንን ቃል ከጌታችን ሲሰሙ አምላኬ ሆይ ይህን ልታደርግልኝ አይገባኝም። በፊትህም ሞገስን ካገኘው የገበታን ሰዎች ማርልኝ፣ እነርሱ ኃጥአን ናቸውና። አንተ ንስሐን ለማይሹ ጻድቃን አልመጣህምና ኃጢአትን ወደ ንስሐ ልትምርልኝ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸውም እያፈሰሱ ጥርሳቸውንም እያፏጩ በደን የሚኖሩበት አስባቸው፣ ሰይጣንን አስቷቸዋልና በማወቅ ባለማወቅ በሰሩት ማራቸው፣ ይቅርም በላቸው እያሉ ለመኑት። ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም፣ እንደ ቸርነትህም ስምህን የጠሩን መታሰቢያንም ያደረጉትን ኃጥአንንም ምሬልሃለሁ። የለመንከውንም ሁሉ አደርግልህ ዘንድ ቃል ኪዳን ሰጥቻለሁ አላቸው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑ ቅዱስ መላእክትና ሰማያውያን ቅዱሳን ሁሉ አብረው ተደስተው እግዚአብሔርን አመሰግኑ። አባታችንን ይህን ቃል ኪዳን ሲቀበሉ ዕድሜያቸው 300 ዓመት ነበር። ጌታችን የመላእክት አለቆች ስለ ወዳጄ ገብረ መንፈስ ቅዱስ ምልጃው ወደ ገሃነም ሂዱና የኃጥአንን ነፍስ አውጡ፣ ከእስራታቸውም ፍቷቸው አሏቸው። እነርሱም የገቦታ ሰዎችን 3000 ነፍሳት ከደይን አውጥተው ወደ ገነት አገቧቸው። ዳግመኛም ለእግዚአብሔር አቡነ ገብረ መንፈስ ቅዱስን እንደ አንተ ካሉት ሰዎች በቀር ዓለምን ያሉ ሰዎች እንዲያውቁህ አደርጋለሁ። መላእክት ይጎበኙሃል እንጂ ከካህናት ከመነኮሳት ከምዕመናንም ወገን ቢሆን ምንም ያለ ፍቃድህ አያይህም። ወዳጄ ሆይ እንደወደደህ እኔን አባቴና መንፈስ ቅዱስን በሦስትነቴ አየኸኝ። አሁንም ወደ ኢትዮጵያ ሂድ፣ ከዚያም ከደይን የምታወጣቸው ነፍሳት አሉ አላቸው። አባታችንም አምላኬ ሆይ ወደዚያች አገርማ ማን ያደርሰኛል? አሉት። እግዚአብሔርም እኔ በስልጣኔ ያደርሳለሁ አላቸው። ካላቸውም በኋላ ከእርሳቸው ተሰወረ። አባታችንም የግብፃን ሰዎች ምሕረትን ሲያገኙ አይተው እጅግ ተደሰቱ። በሌላ ጊዜ አባታችን 4000 እየሰገዱ 300 ጊዜ የቀኝ 300 ጊዜ ደግሞ የግራ ክንፋቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 15ቱን መኃልየ ነቢያትን መኃልየ ሰሎሞንን ውዳሴ ማርያምን እየጸለዩ ለኃጥአን ምሕረት ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችንም በተወለዱበት በተጠመቁበትና በሞት በተነሳበት ዕለት እልፍ ነፍሳትን እምርልሃለሁ አላቸው። በዚህም በኋላ አባታችን 60 አንበሶችና 60 ነብሮችን እየተከተሏቸው ወደ አገራችን ኢትዮጵያ መጡ። ብርሃናዊ መልአክ ቅዱስ ገብርኤልም ከእነዚህ ተከታዮቻቸው ጋር በነፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛም ደብረ ቅዱስ ወደሚባል ወደ ዝቋላ ወሰዳቸው። አባታችንም በውሃ ዳር ቁመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስተዋት እንደሚያይ የኃጥአንንም ስራቸውን በአባታችን ፊት እንደዚሁ የተገለጠ ነውና፣ አባታችንም የኢትዮጵያን ሰዎች ኃጢአታቸውን በግልጽ በተመለከቱ ጊዜ ተወርውረው ወደ ባህሩ በመግባት ተዘግዝቀው መጸለይ ጀመሩ። ከባህር
እንዳልወጣ በእግሬ እንዳልቆም በሕያው ስምህ ምያለሁ ብለው 40 መዓልት 40 ሌሊት ቆዩ። በ40ኛው ቀናቸውም የታዘዘ መልአክ መጥቶ ስምህን የጠራ መታሰቢያንም ያደረገ እምርልሃለሁ ብሎሃል አላቸው። አባታችንም መልአኩን መላ ኢትዮጵያን ካልማርክልኝ ከዚህ ባህር አልወጣም አሉት። መልአኩም ከእሳቸው ተለይቶ ከሄደ በኋላ አባታችን በዚያ ባህር ውስጥ 100 ዓመት ተዘግዝቀው ሲጸልዩ ኖሩ። አባታችንም ከባህሩ ውስጥ ተዘግዝቀው 100 ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈሶ አለቀና ውሃው ደም መሰለ። ስጋቸውንም አልቆ አጥንቶቻቸው እንደ በረዶ ሆኑ። 70,300 የሚሆኑ አጋንንትም ከአራዊቱም አቅጣጫ እየመጡ ሰውነታቸውን በፍላጾቻቸው ይወቋቸው ነበር። ጌታችንም መጥቶ ከባህሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያን ምሬልሃለሁና ተነስ፣ ከባህሩ ውጣ አላቸው። አባታችንም አጥንቶቻቸው ወደ መርፌ ቀዳዳ ተበሳስቶ ፈጽመው ደክመው ነበርና ጌታችን በክቡራን እጆቹ ሁለንተናቸውን ቢዳስሳቸው እንደ ቀድሞ ደህና ሆኑ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስ ምድረ ከብድ እንደደረሱ እንደ አምድ ተተክለው 7 ዓመት ቁመው ጸለዩ። በዚህም ጊዜ ሰይጣን በቁራ ተመስሎ መጥቶ 2 ዓይኖቻቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ 2 ሳምንታት በጸሎት ቆዩ። ከ2 ሳምንታት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በዓይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸው በኋላ አባታችን ከሰማይ ፍጹም ኃይል ይሰጥሃልና ጠላቶችን ትበቀል ዘንድ ወደ ዝቋላ ሂድ ብለዋቸው አረጉ። አቡነ ገብረ መንፈስ ቅዱስ እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎችን አገኙ። አባታችንም ባዩአቸው ጊዜ ለመሰወር ቢያስቡም ሽማግሌዎች ግን ይመጡ ዘንድ ጠሯቸውና በእግዚአብሔር ዙፋን ተማጽነናል፣ ሦስትነታችንንም በጀርባህ አዝለህ አንድ ምዕራፍ ሸኘን አሏቸው። አባታቸውንም ሽማግሌዎቹን በቀረቧቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኟቸው። ከዚህም በኋላ አባታችን አንደኛውን ሽማግሌ አዝለው ከአንድ ምዕራፍ አደረሷቸው። ያ ሽማግሌ ከዚህ አሳርፈኝ፣ አንተ ደክሟል፣ የማትበላ የማትጠጣ ነህና አሏቸው። አባታችንም አባ የት ያውቁኛል አሏቸው። ሽማግሌውም አሁን ደግሞ ሂደህ ጓደኞችን አምጣልኝ አሏቸው። አባታቸውም የቀሩትን 2ቱን ሽማግሌዎች አሉበት ደርሰው 2ቱንም በየተራ እያዘሉ የመጀመሪያውን ካደረሱበት ቦታ አደረሷቸው። ከዚህም በኋላ እነዚያ ሽማግሌዎች አባቶቼ ሆይ ከየት ነው የመጣችሁት አሏቸው። የ3ቱም ሰዎች ተነስተው ቆሙና ለአባታችን በአንድነት በሦስትነት ተገለጡላቸው። አንድ ሲሆኑ ሦስት ሲሆኑ አንድ ሆኑ። ስሉስ ቅዱስ ለአብርሃም በመምሬ አድባር ስር በአንድነት በሦስትነት እንደተገለጡልህ ሁሉ አሁንም ለአባታችን ለገብረ መንፈስ ቅዱስ በአንድነት በሦስትነት ተገለጡላቸው። በጀርባቸውም አዘሏቸው። እግዚአብሔርንም ምክር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። ቅዱሳን መላእክት ወርደው እንደ ሻሽ ተነጥፈው ሲያመሰግኑ ሰማይና ምድር ተነዋወጡ። ተራሮች፣ ኮረብቶች፣ አለቶች ተሰነጣጠቁ። በዚያን ሰዓት ታላቅ ፍርሃት ሆነ። አባታችንም ዙሪያቸውን በከበቧቸው በምስጢራት ጎርፍ ተውጠው ተንቀጠቅጠው በግንባራቸው ወደቁና እንደ በድን ሆኑ። በራእይ ውስጥም ሆነው ከዚያ ሽማግሌዎች አባታችን እስከ 7ኛው ሰማይ እንዳደረሳቸው ተመለከቱ። ከዚህም በኋላ ጌታችን ሐዋርያትን እንደ ቅዱስ ጴጥሮስ እንደ ቀሰቀሳቸው አባታችንም ቀሰቀሳቸውና ወደ ዝቋላ ውረድ፣ 100 ዓመት ሙሉ አጥንትህን ስጋህን እየነደፉ የተዋጉህን አጋንንትን ታጠፋቸው ዘንድ እነሆ እኔ እንደወሰድኩህ ባለማወቃቸው በትዕቢት ላይ ናቸውና በባህር ውስጥ አለ ይሉሃል።
7ቱ ሊቃነ መላእክት ይረዱሃል፣ መባረክትም በፊትህ በኋላ ይከተሉሃል አሏቸው። ያን ጊዜም አባታችን በመብረቅ ላይ ሆነው እነዚያን አጋንንት ወዳሉበት ወረዱ። አጋንንቱንም ደመናት ከበቧቸው፣ መላእክትንም በእሳት ሰይፍ መቷቸው፣ በመብረቅ አጨዷቸው፣ አመድ ሆነው በነፋስ በተኗቸው። በእነዚያም አጋንንት ቁጥራቸው 70,000 እልፍ ከአንድ ሺህ ነበር። ሁሉም በአንድ ጊዜ አልቀዋልና ከእነርሱ ሸሽቶ ያመለጠም አልነበረም። 7ቱ ሊቃነ መላእክትም ወደ ሰማይ አረጉ። አባታችንም አንበሶችና ነብሮች፣ ድብና ዘንዶ ወዳሉበት ምድረ ከብድ ተመለሱ። አባታችንም ወደ ምድረ ከብድ ከተመለሱ በኋላ መንፈስ ቅዱስ የጠራቸው 3 ቅዱሳን ሁሉም በየአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚያም ቅዱሳን የዋልድባው አቡነ ሳሙኤል፣ የአዞሎ አቡነ አነብስ እና ከላይ ላይ ግብፅ ተነስቶ የመጣው አቡነ ቢንያም ናቸው። ነገር ግን አባታችን እነዚህን ቅዱሳን ስለተሰወሩባቸው ቅዱሳኑ እስከ 7 ቀን ድረስ በሜላ ሰነበቱ። አባታችን የሚያስፈሩ አናብስት ወጥተው ከቅዱሳን አንበሶቻቸው ገድለው ደማቸውን አፍስሰው ስጋቸውንም በሉ። 3ቱም ቅዱሳን በዚያ ፈጽመው ደንግጠው ሳለ አባታችን ገብረ መንፈስ ቅዱስ 60 ነብሮችና 60 አንበሶችን አስከትለው ተገለጡላቸውና ሰላም ለአንተ ይሁን፣ የእግዚአብሔር ቅዱሳን አትፍሩ አሏቸው። ቅዱሳንም አባቶች ሆይ ጸሎትህ ቅድስት እንደሆነች ባወቁ ጊዜ ለእግዚአብሔር ፍቃድ እንባርክ ዘንድ ወደ አንተ መጣን። ነገር ግን ባላገኘብን ጊዜ እስከ 7 ቀን አለቀስን አሏቸው። ዳግመኛም እነርሱም አንበሶች ወጥተው አንበሶቻችንን በሉብን አሏቸው። አባታችንም አንበሶቻችንን እስከ ዕለተ ሞቴ ድረስ በእግሬ ከረገጥኩት ምድር በቀር እግዚአብሔር አዘዛችሁ ለምን በላችሁ? አሁንም የበላችሁትን ትፉ አሏቸው። እነዚያም አንበሶች አፋቸውን ከፈቱና የበሉትን አንበሶች ስጋቸውንም አጥንቶቻቸውንም ከደም ጋር ተፉ። በሆዳቸውም የቀረ የለም። አባታችንም ወዲያው ወደ ምስራቅ ዙረው እግዚአብሔር ካመሰገኑ በኋላ አቤቱ አልዓዛርን ያስነሳህ አንተ ነህና አሁንም እነዚህን አናብስት ከሞት አስነሳቸው፣ ለባሮችህም የድካማቸውን ማረፊያ ይሆንላቸው ዘንድ የሰጣቸውን አትከልክላቸው እያሉ ጸልዩ። አቡነ ገብረ መንፈስ ቅዱስ እንዲህ ብለው ጸሎታቸውን ከጨረሱ በኋላ የአንበሶቹን ስጋቸውን በመስቀል ምልክት ባርከው በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ አሏቸው። አንበሶችም እንደ ዓይን ጥቅሻ ፈጥነው ተነሱና እንደ ቀድሞ ሆኑ። አባታችንም እጅ ነሱና ሰግደው የእግሩን ትቢያ ላሱ። አባታችንም ወዲያ ጌቶቻቸው መለሷቸው። እነዚህም 3 ቅዱሳን አባቶች ላይ አድሮ ድንቅ ነገርን የሚሰራ እግዚአብሔርን አመሰገኑ። የዋልድባው አቡነ ሳሙኤልም አባታችን አባት ሆይ በዚች ቀን ድንቅ ስራህን አየን። አርአያህ የእግዚአብሔር መልአክ አርአያ ይመስላል፣ ቅድስናም ፍጹም ነው። ለጸሎትህ ኃይል ሙታንን ያስነሳል። የተበሉ አንበሶችን ከአንበሶች ሆድ አወጣህ አሏቸው። ዳግመኛም አባታችን ስለ ቅዱሳን ምግብ ወደ እግዚአብሔር በጸለዩ ጊዜ መልአኩ ቅዱስ ሩፋኤል ከእግዚአብሔር ዘንድ ተልኮ በእጁ 3 ህብስትና 3 ጽዋ ይዞ መጣ። አባታችንም 3ቱን ቅዱሳን እግዚአብሔር የሰጣቸው ይህንን ህብስትና ጽዋ ንሱ ብሎ ጠጡ አሏቸው። ቅዱሳንም ስራቸውን አደነቁ፣ በልተውም ጠጥተውም ጠገቡ። በማግስቱም አባታችን ቅዱሳኑን በሰላም ሂዱ ብለው መርቀው ሸኟቸው። የእግዚአብሔርም ስራ እያደነቁ ወደየበዓታቸው ተመልሰው ሄዱ። ከዚህም በኋላ ለአባታችን ጌታችን ተገልጦ ብዙ ምስጢራትን ከነገራቸው በኋላ ወደ አረማውያን አገር ሂደው እንዲያስተምሩና የሚደርስባቸውንም መከራ ጭምር ነገራቸው። አባታቸውም ክርስቶስን ፈጽመው ወደማያውቁት አረብ አገራት ሄዱ። የአረብ ንጉሥም ብዙ ሰራዊቱን አስከትሎ ብዙ ጣዖታትን አስይዞ ሲጓዝ አገኙት። በጣዖታቱም ውስጥ አድሮ የነበሩት አጋንንትም አባታችንን ባዩ ጊዜ ወጥተው ሽሹ። ጣዖታቱንም ከምድር ላይ ወድቀው ተሰባበሩ። የአረቡም ንጉሥ ያንተ ጸጉር ልብሱ ምንድን ነው? ሰው ነህን? አላቸው። አባታችንም አዎ እኔ ሰው ነኝ፣ ያውም የጌታ ኢየሱስ ክርስቶስ ባሪያ አሉት። ንጉሡም መልሶ በዚህ አይሁድ በሰቀሉት ታምናለህን? አላቸው። አባታችንም
አዎ እኔ በእርሱ አምናለሁ አላፍርም። ስለ እኔ የተሰቀለው በሰው ፊት አምነዋለሁ። ስለ እኔ ብቻ አይደለም ንጉሥ ሆይ ስለ አንተና ከአንተ ጋር ስላሉትም ነው እንጂ በእርሱ እመኑ የዘላለም ሕይወት ታገኙ ዘንድ ታገኛላችሁ አሉት። ንጉሡም ይህንን በሰማ ጊዜ በጣም ተቆጥቶ ሰራዊቱን ሁሉ ጠርቶ በቶሎ እሳት እንዲያነዱ አዘዛቸው። የእቶን እሳትንም ካነደደ በኋላ በሉ ይህንን የኢየሱስ ክርስቶስ ባሪያ ነኝ የሚለውን ጸጉር ለባሹን አንስታችሁ በእሳቱ ውስጥ ጨምሩልኝ አላቸው። አባታችንም ንጉሡና መኳንንቱ ሰራዊቱን ሁሉ እያዩአቸው ከእቶኑ እሳት ውስጥ ገቡ። ነገር ግን እሳቱ እንደ ወንዝ ውሃ ሆነ። የንጉሡም ሰራዊት ይህንን ከተመለከቱ በኋላ ግማሾቹ በዚህ ሰው አምላክ አምነናል አሉ። ንጉሡም 77 አዛዦቹን በማዘዝ አምነናል ያሉትን ሰዎች ራሳቸውን በሰይፍ አስቆረጧቸው። ቁጥራቸውም 40,000 ነበር። ንጉሡም ሰይፉን መዝዞ የአባታችንን ራስ ሊቆርጠው ተወርውሮ ወደ አባታችን ሲሄድ ወዲያውኑ ጽኑ የመብረቅ ነጎድጓድና ንውጽውጽታ ሆነ። ጌታችንም ወደ አባታችን ዘንድ መጣ። መብረቁንም በአንድ ጊዜ ንጉሡንና ሰራዊታቸውን ሁሉ አጠፋቸው። የሞቱም ሰዎች ቁጥራቸው 400,000 ሆነ። አንድስ እንኳን ሳይቀር ሁሉም አለቁ። አባታችንም በመብረቅ የመቱትን ሰዎች ባዩ ጊዜ ውስጣቸው በሐዘን አለቀሰ። ነፍሶቻቸውም የጽልመት መላእክት ወደ ገሃነመ እሳት ሲያወርዷቸው ተመልክተዋልና። በዚያም ጊዜ አባታችን ጌታችንን እነዚህን ሰዎች ማረልኝ አሉት። ዳግመኛም ሰው ስተተኛ ነው፣ አንተ ግን መሐሪ ይቅር ባይ ነህና በእኔ ምክንያት በእነዚህ ሰዎች አትፍረድባቸው እያሉ በለመኑት ጊዜ ጌታችን ተሰወረባቸውና ወደ ሰማይ አረገ። አባታችንም ወዲያውኑ አጠገባቸው ካሉ ገደል እግራቸውን በገመድ አስረው ቁልቁል ዘግዝቀው ተሰቀሉ። ሰይጣንም መጥቶ ያችን ገመድ በቆረጠ ጊዜ አባታችን በገደሉ ሲወድቁ መልአኩ ቅዱስ ሚካኤል እንደ ዓይን ጥቅሻ ወጥቶ አባታችንን አቅፎ ያዛቸውና በእግርህ ላቁምህ ወይስ በራስህ ላቁምህ ትወዳለህ አላቸው። አባታቸውም ገብረ መንፈስ ቅዱስም መልአኩን ተወኝ፣ በራሴ ልቁም አሉትና መልአኩም በዚያው ትቷቸው አረገ። አባታችንም በጥርሳቸው ድንጋይን ነክሰው እስከ 30 ዓመት ተዘግዝቀው ሲጸልዩ ኖሩ። ላባቸው ሁሉ ፈሶ አለቀ፣ አንጀታቸውም ፈሰሰ፣ እንደ እንጨትም ቅርፊት ሆኑ። በ30 ዓመትም በኋላ ጌታችን ሰባቱን ሊቃነ መላእክት እናቱን ቅድስት ድንግል ማርያምን አስከትሎ ወደ አባታችን መጣና 3 ጊዜ በስማቸው ጠርቶ እነዚያን ከሃዲዎች ምሬልሃለሁ አላቸው። አባታችንም ነክሰው የነበረውን ድንጋይ በጣሉት ጊዜ ጥርሶቻቸው አብረው ተነቅለው ወደቁ። ጌታችንም በክቡራን እጆቹ ቢዳስሳቸው ሰውነታቸውም ታደሰላቸው። አባታቸውም ጌታችንን ምሬልሃለሁ ላከኝና ከማርክልኝ ነፍሳቸውን ከስጋቸው ጋር አዋህድልኝ አሉት። ጌታችንም አባታችንም እንዳልክ እንደ ወደድክ ይሁንልህ፣ እኔ ሙታንን ልታነሳ ስልጣን የሰጠሁህ አይደለሁምን አሉት። ወደ ሞቱትም ሰዎች ሂድና አማትብባቸው አላቸውና ወደ ሰማይ አረገ። ያን ጊዜም አባታችን ወደ ሞቱት ሰዎች ሂደው በላያቸው ከጸለዩ በኋላ እናንተ ሁላችሁም በጌታችን በፈጠረኝ በኢየሱስ ክርስቶስ ኃይል ተነሱ ቢሏቸው ሙታንም ወዲያው እፍ ብለው ተነስተው በአባታችን ፊት ቆሙ። አባታችንም ሃይማኖትን አስተምረው አጥምቀው ክርስቲያን አደረጓቸው። ከዚህም በኋላ አባታችን ከእነርሱ ተለይተው በመብረቅ ተጭነው ወደ ምድረ ከብድ ተመለሱ። ዳግመኛም አባታችን እነዚያን ሰዎች ይጎበኟቸው ዘንድ ወደ አረብ አገር ሄዱ። በእነዚያም ከሞት ተነስተው ክርስቲያን ያደረጓቸው ሰዎችንም ሃይማኖታቸውን፣ ጥምቀታቸውን አጽምተው ቤተ ክርስቲያን ሰርተው በጽድቅ ሕይወት እየኖሩ እግዚአብሔርን አገልጋይ ሁነው አምላከ ገብረ መንፈስ ቅዱስ እያሉ ሲያመሰግኑ ተመለከቷቸው። አባታችንን ይህንም አይተው ስለ ሰዎቹ መዳን ደስ ተሰኝተው ተመልሰው ወደ ምድረ ከብድ መጡ። ነገር ግን አባታችን ሂደው እንደ ጎበኛቸው ሰዎቹን አላወቁም ነበር። እነዚያም ክርስቲያኖች እስከ ዛሬ ድረስ አሉ። አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ በኢትዮጵያ 266 ዓመት ኑረው በ562 ዓመታቸው በተስፋቸው ያመኑትን በቃል
የተማጸኑትን ጌታ ከመከራ ሥጋ ከመከራ ነፍስ ሊምሯቸው ተስፋቸውን ተቀብለው በዕለተ እሑድ አርፈዋል። መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምጽዋ ቀብረዋቸዋል። የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን፣ አሜን።